ሰዎች አምሽ ያወቃሁት ሊጥ እንዴት ሆኗል ማለት ነው። እዚህ ጋር ምንም አልደበልቅበትም እሱን ብቻ ማስለዋለሁ አንድ ላይ ማለት ነው። ሙያ ተበድሮ ተጋገረ እንጀራ ሙያ በብድር ይሏቸዋል እንግዲህ ላይ የተከበራችሁ ውድ ሀገሬ ልጆች ይሄ ፊት ለፊት የምታዩት እንጀራ እንግዲህ የቀይ ጤፍ እንጀራ እንዳይመስላችሁ የነጭ ዱቄት ነው ማለት ነው። እንግዲህ ይሄንን ይዤ ብቅ ያልኩት እንደኔ ላላችሁት ማለት ነው። እንደኔ ላላችሁት ለጠለቦች ወይም አዲስ ለመጣችሁ ስደት ሀብላችሁ ለደመራችሁ በመዳን ቤት ዱቄት አለ እንጀራ መጋገር ትችላላችሁ። በጠለብ ለምትሰሩ ይልኩት እንደኔ ያላችሁ ያልኳቸው ለምስላቸው ጣፍጥ የሚሰሩት ያኔም መብት አላቸው። እንጀራ የማግኘት እድል አላቸው ወጥተው መግዛት ይችላሉ። እኛ ግን እንጀራ እያማረን ዱቄት እያለ ቤት ሽሮ የለንም ወይም እንጀራ ማረኝ ማለት የለብንም ማለት ነው። መጀመሪያ ዱቄቱን ታምሱታላችሁ ማለት ነው። ዱቄቱን ስታረጉትና ካሜራ አድርጋችሁ በትንሽ አውጥታችሁ ታድራላችሁ። በመክስቲው ደግሞ ጨርሳችሁ ካመሳችሁ ዱቄት ላይ አስቀርታችሁ አብክታችሁ በአንድ ፊት ቅጥን አድርጋችሁ አስቀምጣችሁ በቦከላችሁ ሰዓት መጋገር ትችላላችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱህ። ውድና የተከበራችሁ ውድ ቤተሰቦቼ ውድ ቻናሌ ተከታታዮች እህት ወንድሞቼ ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት የዓለም ዳርቻ ሰላም ጤና ፍቅር አስጀምራችኋለሁ። ለቤቴ አዲስ የሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ ዛሬ በጤፍ እንጀራ በሚመስል እንጀራ ብቅ ብዬላችኋለሁ። እንግዲህ ነው ሙያል ኧረ አንቺ እንኳ ሰፌድም አለሽ ያላችሁ ነው። ሰፌድ እንግዲህ አለሽ ያላችሁ ነው። ሰፌድ እንግዲህ ገዝቼ ሳይሆን ወይም ሰርቼ ሳይሆን ሴትዮ ትደርሳናትና እንደዚህ አይነት ነገሮች ያስደስታታል። ይሄ አሁን ጠገብ ነው። የሀላዋ ማቅረቢያ ራሱ ምን አለ ባለ ኪዳን አለ ልክ የሙዳ አይነት ማለት ነው ሀገራችን ይባላል። እኔ ደግሞ እንጀራ ስጋግር እጠቀምበታለሁ ለማውጣት ማለት ነው። ወደ ቤተሰቦች እንግዲህ ያው በየአረብ ሀገሩ እያለን እንጀራ ያምረናል ማለት ነው። ይሄ እንግዲህ የሁላችንም ተመክሮ ነው። አዲስ ገባን ነበርም ሆነ እንጀራ ያምረናል። እንጀራ ደግሞ ያው ዱቄት አለ። የትኛውም አረብ ሀገር ፈጣራ ጀን የምንጠቀምበት ወይም ኬክ የሚሰራበት ዱቄት አለ ማለት ነው። ያን ዱቄት አምሳችሁ አምስት አድርጋችሁ እሳቱን ቀንሳችሁት እያመሰላችሁ አመስላችሁ ያኔ በደንብ እስከሚያቃጥል ድረስ አድርጋችሁ ከዛ ሲበርድ ካሜራና ትንሽዬ ጨው አድርጋችሁ እርሾ በጥብጣችሁ አድራችሁ በማግስቱ ደግሞ በዛ በእርሾ በመጠበጣችሁ ላይ ያስቀራችሁ ዱቄት ቀንሳችሁ ያስቀርታችሁ ከዛ ጨምራችሁ በደንብ አብክታችሁ አቅጥኑት ከመጨረሻው ማለት ነው። ከዛም በኋላ ያኔ እንደ ሰዓታችሁ ነው። ቀን ታወካችሁ ወደ ማታ ላይ ሊጋግሩት ትችላላችሁ። እኔ ማታ ነው እርሾን በጥብጬ ያደርኩት። ቀን ደግሞ 2 ሰዓት ላይ የተፈፈኝን ዱቄት በሳውዲ አቆጣጠር ጨምሬ ያወካሁት አቅጥኔ ታውኩት ማለት ነው። ከሰላተ መግሪብ በኋላ ነው የጋገርኩት እንጀራውን። ይሄን ይመስላል። በጣም ነው የሚያምረው። ማሻአላህ ተባረክ ረህማን። እንግዲህ ወጥ ለምንድነው በምን በላለን? እንጀራ ቢኖር ሽሮ የለም ወይም ደግሞ በቃ በርበሬ የለም ደግሞ አትበሉ። የትኛውም ቤት እንትን አለ ባቄላ አለ። እኔ እንደማውቀው ማለት ነው እንግዲህ በየቤቱ ወላሁ አለም አኪድ ይኖራል። ምስር ድፍንም አለ፣ የተከካውም አለ። የተመቻችሁን ሰርታችሁ መብላት ትችላላችሁ። እንደገና ደግሞ ድንችም አለ። በቃ የተመቻችሁ እናንተ ሰርታችሁ ለወጥ ብዙ ነገር ሽሮና በርበሬ የለም ብለን መዘናጋት የለብንም። ሀቂቃተን ማለት ነው። የሰራችሁ ብሉ
ጣዕሙ እንደ ኢትዮጵያ በላይ ሆንላችሁ ይችላል። ወላኪን ግን ከሚያምር የተሻለ ነው ከሚያምራችሁ ማለት ነው። አምራታችሁን ቀንስ ካደረጋላችሁ እና እንደምትወዱት ተስፋ አደርጋለሁ። ላይክ ሼር አድርጉት። ቪዲዮውን እስከ መጨረሻ ተከታተሉት። ያላችሁበት የዓለም ዳርቻ ሰላም፣ ጤና፣ ፍቅር እመኝላችኋለሁ። ሀገራችን አላህ ሰላም ያድርግልን። በአዲስ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ረመዳን ኩሽና ባለው ነገር እየሰራን እንመገባለን። ቤተሰቦች አንዳንድ በነሱ ብቻ እንዲገባል እንግዲህ ምስር ወጥ እየበሰለ ነው ማለት ነው። እንደምታወቁ ለካሜራው ምትጠራት ማለት ቤታችን እንደዚህ ነው። የፈለገ ማንባብ ቢኖር ጨለማ ውስጥ ስለሆነ ማለት ነው።